تبارك الرحمن مبروك عليكم ለተመረቃችሁ ተማሪዎች አላህ በቁርአን ከፍ ያደርጋችሁ ቤተሰቦቻችሁም እንኳን ደስ አላችሁ ማለት ፈልጋለሁ የተሰጠኝ ደቂቃ በጣም ረጅም ስለሆነ አጠር አድርጌ አንድ ሐሳብ ወደ እናንተ አቀርባለሁ እኔ አንድ የተለየ ነገር ማንሳት ፈልጋለሁ مفاهيم الخطا عن الرزق ስለ ርዝቅ ያሉን የተሳሳቱ ግንዛቤዎችን ማረም ቁርአን የተሳሳቱ ግንዛቤዎችን የሚያርብ መጽሐፍ ነው ቁርአን ሰዎች ሚዛናዊ የሆነ ህይወት ሚዛናዊ መልከታ እንዲኖራቸው የሚጋብዝ የሚያስተምር መጽሐፍ ነው ስለ ርዝቅ ከኔ ጭምር ብዙዎቻችን ያለን ግንዛቤ የተሳሳቱ ናቸው ብዬ አምናለሁ ብዙ የተሳሳቱ ስለ ርዝቅ ግንዛቤዎች አሉን እና ቁርአን ሱብሃንአላህ እነዚህ የተሳሳቱ ግንዛቤዎችን ያርማል ለምሳሌ የሰው ልጅ ስለ ርዝቅ ጉዳይ ያለው የተሳሳተ ግንዛቤ ሰው በዚህ ዓለም በተገለጠው ዓለም ማቴሪያል ወርልድ ላይ ቁሳዊው ዓለም ላይ ገንዘብ ካለው ፓወር ካለው ኢኮኖሚካሊ ፓወርፉል ከሆነ አላህ አክብሮታል ብሎ ሰዎች ያስባሉ እሱም ያስባል በተቃራኒው ደግሞ የሰው ልጅ ድህነት ፈተና ሆኖ ከቀረበበት አላህ እንዳዋረደው ከሌሎች ሰዎች ዝቅ እንዳደረገው አድርጎ ያስባል ይሄን የተሳሳተ ሚስኮንሴፕሽን ቁርአን አማ ጁዝ ውስጥ ሱረቱል ፈጅር ላይ ሱረቱል ፈጅር ምዕራፍ 89 ቁጥር 15 ጀምሮ فأما الإنسان إذا ما ابتلاه ربه فأكرمه ونعمه فيقول ربي أكرمن የሰው ልጅ ይላል አላህ the human psychology የሰው ልጅ ሳይኮሎጂው የሰው ልጅ ጅብለቱል ፍጥራው ማለትም ናቹራሊ የሰው ልጅ ከሚያስበው አስተሳሰብ መካከል አንዱ ገንዘብ ሲያገኝ ጌታ ያክብሮኛል ብሎ ያስባላል ግን አላህ ሲጀምረው አያውን فأما الإنسان إذا ما ابتلاه ربه ነው የሚለው ጌታው በፈተነው ጊዜ ነው የሚለው ማለትም ምንድነው ፈተናው فأكرمه ونعمه ነው የሚለው የተሰጠው ኒዕማ የተሰጠው ጸጋ ፈተና ነው የሚለው አላህ የሰው ግን ፐርስፔክቲቭ ወይም ደግሞ እይታው ምንድነው ሰው ፐርሴፕሽኑ ረቢ አክረመን ያለማቋረጥ ኮንቲኒየስሊ የሚለው فيقول ربي أكرمن የተሳሳተ ግንዛቤ ነው አንድ ማግኘት ፈተና ነው አለ አላህ ቀጥሎ ሁለተኛው ቁጥር 16 ላይ ሱረቱል ፈጅር وأما إذا ما ابتلاه አሁንም ጌታው በፈተነው ጊዜ وأما إذا ما ابتلاه فقدر عليه رزقه ርዝቁን በሚይዝበት ጊዜ فيقول ربي أهانن ጌታዬ አዋርዶኛል ከሌሎች ዝቅ አድርጎኛል ብሎ ሰው ያስባላል